እናቴዋ አበባ ናት እኮ መቅዲ አበባ ነው የምትመስለው። እኔ እኮ በቃ ቅዱስ ማን ነው ቅዱስ ዳዊት ወይ ደግሞ ንጉስ ሰለሞን ማለት ነኝ እኮ ነው የሚገርምሽ። ስንት ሚስቶች አሉኝ ማት እኮ ናቸው ማለት ነው። መብዛታቸው 1500 አደርሱ እንደርሳለን። አይታዲ እንደ ንጉስ ሰለሞን የሚባል ነበር አሉ እንደ 1500 አስገብተው የሚገርምሽ ወገቡ ተቆርጧል በየቦታው እየሄደ ጠቢቡ ሰለሞን 1300 ቁባት ነበር። ዳዊት 700 እና 300 ቁባት አስብ። 1000 እግዚአብሔር እኮ ሲወድሽ አንዳንድ ሺህ ነው የሚሰጥሽ። አሁን ለሞታ ወንድ ልጅ ልውለድ ያሉት የተመዘገቡት 1977 ደረሱ። ዋው የተመዘገቡ 1700 እንግዲህ 1700 1800 አስቢው እስኪ እስከ አዲስ ዓመት እስከ በፈረንጆች አዲስ ዓመት 2000 ሳይገባ አይቀርም። ይገባል አይደል? አንቺ ስተኛ ነሽ እንደ እኔ የመጀመሪያ አይደለም የመጀመሪያ ነሽ አንቺ። አጣይ የመጀመሪያማ ቤት አለችው። አይ ሽክሳ ሁለተኛ በቃ ነው። ሁለተኛ ተወኝ። ሁለተኛ ነው። ሰላም ነው ጋይስ። ላይኮ በቃ የሞጣ ቅምጥል ምናምን እየተባልኩ ግን ስሙን እንዴት እንደምወድ ሰፈር ውስጥ ነው ወሊያ የሞጣ ቅምጥል ላይ ምናምን ነገር ሲሉኝ በቃ የሞጣ ቅምጥል የሆነ ጊዜ ላይ እንትን አላለም። አዎ ከዛ በኋላ ስሜ እንደዛ ሆኖ ቀረ። አባትሽ ምን ይላሉ? ፋዘርማ በቃ የሌለ ስለምትመቸው ስቃል። አይ እንጂ ፋዘር ይወዱኛል እንዴ በጣም እና ምንም አይከለክሉም። በያ ወንድ ልጁን አረ ደስ ብሏቸው ነው የሚሰጡ። አይ እንጂ አረ ፋዘር ተመችኝ በእውነት የመጨረሻ ፋዘር ተመችኝ በእውነት። እሱ ራሱ ነበር ልጄን እባክህ አግባልኝ ብለው ላይ ይልካል ያለበት እንዲያክ። ተይ እንጂ እውነት እሳቸው አይንግግሩ ይላል በቃ አይንግግሩ ፋዘር ናቸው። ማርከሻው ነው የሚሉ አይንግግሩ የበላይ ትንፋሽ ይላል። የበላይ ትንፋሽ የሚገርም እኮ ነው የሚገርም ነው። እና አባትና ልጅ እና ማዘርስ ወይ ማዘርም ያኔ ክሊንተን ሰው አይደለችም። እሷ የሚዲያ ሰው አይደሉም። ፋዘር ግን ይመለከታሉ። ፋዘርማ ተይ እንጂ ያዳምጣሉ። ለምን ነው የሚሉ እንዲያውም አሁን ኔትወርክ ተዘግቶባቸው ብዙም አይሰራም። ወጣ እንዴት ነው ይላል። ተይ እንጂ ታምር እኮ ነው የምንሰማው። ሼር አድርጉ፣ ኮፕሊንግ ሼር አድርጉ። ሚዲያውን ደግሞ ፎሎ አድርጉ። ለኔ መልስልኝ። ወጣ ያልመለስክልኝ ፎሎ ባክ ነው ብዛኛውን በዚህ እንትን አላልኩም። አልተደረግሽም። ፎሎ ባክ ተደረገሽ። መቼ ዕለት መተሻል ነበር? በዚህ በአዲሱ መጥቼ ነበርና የሆነ ጊዜ አስቸግሩ ነበር። ወጥተሻል። ልክ ነው። እና ወጣዬ እንዴት ነህ? የኔ ፋኖ አማን ነው። የሳይበር ፋኖ ነኝ እኮ ፋኖ መድኃኒት። ለምንድን ነው ተሳዳቢዎች ግን በጣም የሚናደዱ? ተሳዳቢዎች በጣም አይገርም። ቆንጆ ሴት እኔ ጋር ከመጣው ወንዶች ስድብ ነው የሚጀምሩ። እንዴ ሁሉም ሴት አንተ ጋር ታዲያ እየዘመተ እንዴት አይናደዱ? ሁሉም ሴት ሞጣ ነው የሚለው። እንደዚያ ነው የሚለው። የምር ግን እዚህ ጋር አሁን ለራሱ የሚሰድቡ ሴቶች ምናምን ካሉ ያውቀው ነው። ከዚህ በላይ ነው የሚሳደቡት። ለምን እንጂ ወዷል። ተይ እንጂ ማርያምን አውቀው ነው የሚሳደቡ። ታዲያ ወረፋ አደረሳቸው ብሎ ነው ገብተው ለማናገር። አይዟቸው በወረፋ ትገባላችሁ። ኢትዝሚ በወረፋ ትገባላችሁ። እቺ የድሮ ልጅ ስለሆነች የገባች እቺ የጥንቅላት ስንት ዓመት 5 ዓመቷ ነው ገና። አሳድገት ናት ነው ትንሽ ነበረች። አሁንም አደግሽ እኮ አደግኩኝ። አሁን ለአቅመ አዳም ደርሰሻል። ደርሻለሁ። አሁን ደርሻለሁ።
ንገሪያቸው። አሁን ደርሳለች። ትንሽ ልጅ ነበረች። የሞጣ ቅምጥል በጣም ትንሽ ልጅ ነበረች። አሁን አደገች። አራራ በስማም ሸርሙጣ ሁላ አራ እንዴት አይነት ኮሜንት ነው። ተውንጃተ ዲየ ረበስ ስላሴ የበግራር ቶሪቱ ማርያም እንዲህ ያለ ሰው አለ እንጂ እንዳወረደ ሸርሙጦች አላለ የአድዋ ሰው ነው መሰለኝ። እና አንተ ሸርሙጦች ለሸርሙጣ ልጆች እናታችሁ ምናምን እኮ ነው ያለ። ቅናት እኮ ነው ቅናት። አቤት ቅናት፣ አቤት ቅናት። እቺን የመሰለች ይኸው ለሞጣ ነው እኮ ለብሳ የመጣችው። ቡናዋን ሁሉ አቁመዋለች እኮ። ታዲያ ንገሪያቸው። ለሞጣ ስል ቡናዬን አቁሜ ቀሚሴን ለብሼ እንደዚህ መጣ። እቺ የጥንት የድሮ ልጅ ናት፣ አዲስ አይደለችም። ማይ ፍሬንድ ተደብቃ ከርማ ነው እስከምታድግ አባረሪያት ነው። አድገሽ ነይ ብዬሽ አባረሪያት። አሁን አድጋ መጣች። አሁን አድገሻል አይደል? መጥቻለሁ። መጥቻለሁ። አሁን ዝግጁ ነሽ? መጣሽ? አድገሻል። ትንሽ ልጅ ነበረች። ከዩቲዩብ ላይ አባረናት። ውረጅ ውረጅ ብለን ከፌስቡክ ላይ። አሁን ቲክቶክ ሲመጣ እሷም አድጋ መጣች። አይገርማችሁ? እንዴት አደግሽ? ሪከርድ ያደረጉትን እያየ ፋዘር የድሮውን ማለት መጀመሪያ ጊዜ እንዳየው አረ ልጅ አለ አፈቅራለሁ ብለሽ በሚዲያው ተወጫለ። ምን ፋዘር ምን አሉ? አፈቅራለሁ ብለሽ በሚዲያው ተወጭ አረ ልጅ አለ። ባዲና ሚዲያ የሚባል የቀረበች ቆንጆዬ አጭቀ የቦሌዋ ልጅ የት ሄደች? እሷ ልጅ የቦሌዋ እንትና የምትባለው ማን ነበረች? ጎጃም ሂጄ የፈለገው ቢሆን ትግሉም አይገባኝም፣ ግን አብሬ እንቀሳቀሳለሁ ፋኖ ጋር እቀላቀላለሁ ያለች ማን ነበረች? ላምባዲና የሚባል ሚዲያ ላይ ቀረበች። እኔ እንጃ አላስታውሳትም። ጋይ ስሟ ማን ነበር? እንደውም ስሟ ሾርት ኔም ነው ያላት። ኤፍራታ ነው ምናምን የምትባለው። ኤፍራታ ነው ስሟ። የሆነ የወንዶች ልብስ ቤት ምናምን ትሰራ ነበራ። ያቺ እሷማ ጀርመን ተመለሰች። አይደለም ጣሊያን ተመለሰች። ሌላ ናት እንጂ ይቺ እኮ ድሮ ነው። የዛሬ 7 ዓመት 8 ዓመት። ኦኬ ልጅ እያለሁ ነው እኔ። አንቺማ ያኔ እንትን ዳይፐር እየተቀየረልሽ ነበር። እሷ ሞጣን አፍቅራለሁ ስትመጣ አንቺ ፋዘር ዳይፐር ይቀይሩልሽ ነው። ትንሽ ልጅ ነበር። ሞጣዬ ግን በአሁኑ ዓመት ኢትዮጵያ ካልመጣ እኔ ራሴ ነው የምመጣው ወደ አንተ። ለምን? በቃ አይነን ማየት ፈልጋለሁ። እንትና ሮዚ እንዴት እንዳስቀናችኝ አንተ ጋር ሆና ፖስት አላረገች? የትኛዋ ልጅ? ዴዝ ደግሞ ናት። ማን ነበረች? ሮዚ ምናምን ትባላለች። ሮዚ እንትን ዳኛው አለ ኮንሰርት። አይዋ እንደሷ ምንን ማግኘት ፈልጊ ነበር? ትቀልዳለህ? ምን ጥያቄ አለ? ተይ እንጂ እንዴ! ኧረ ፋዘር እንዳይሰማ አንቺ ልጅ ተይ። እንደምን ችግር አለው? የኔስ ሚስት አንድ ጊዜ ታውቅሻለች። ፋዘር ከሰሙ ነው በከዘራ ነው ያው ከተማ ውስጥ በመጣና በሰጠውት እያለ እኮ ነው በመጣና በሰጠውት እያለ ነው ፋዘር። ታዲያ እንደዚህ አሉ እና ለምን? በቃ ደስ ይለዋል። የሆነ አንተን ይፈልጋል ካንተ ጋር መዛመድ ምናምን። ተይ እንጂ እኔ ደስ ይለዋል። በቃ እንደዚህ ኮስተር ብሎ ሲናገር አስረግጬ ነው የምነግርህ ሲል እና ከኔ ጋር መዛመድ ፈለጉ ፋዘር። ታዲያ በጣም አንቺማ በነፃነት ያደግሽ እኮ። ያ ደስ የሚለው አባት ናቸው። ባይዘው በነፃነት ነው ያሳደጉሽ። እንደዛ ነው። አሁን አደግኩ አልሻቸው አባትሽን? አድጌያለሁ አልኳቸው። ምን አሉ? ወደ ካሜሪ ነው እሰይ ስለት የሰመረ ብዬ ነው ማጨበጭበው አለ። አቤት አቤት አቤት! ስም ታጠፊያለሽ አይደል ፋዘር? የምር ግን እግዚአብሔርን በጣም ነው የሚወድ። እሰይ ስለት የሰመረ ብዬ ነው ማጨበጭብ? አዎ እንዴ ስለቴን አስገባለሁ አለ። ተደብቆ እኮ ሾፍ ይሆናል ይሄን ያው አሁን እንኳን እንትን አይልም። እዛው ጎንደር አይደል ያለው? አይገባም። ጎንደር አይውም። አሁን
ተቆርጦ ነው የሚደርሳቸው። ተቆርጦ ይደርሳቸው። ቆርጦ ላክለት። ይሄ ቆርጦ አይ ተኝቷል መሰለህ። አሜሪካ ነው መሰለህ ያለው። ቆርጦ ላክለት። ፌስቡክ ላይ ሰላቴ ምናምን ተኝቷል። አሁን የሉም። አሜሪካን ሀገር ሰው እኮ ተኝቷል። እኛ ብቻ ነው ቁጭ ያለው። እያንዳንዱ ተኝቷል ነው። ቆርጦ ላክለት። የሉም ግን አሉ ደግሞ አዳዲስ መጥተዋል። አስረግጬ ነው ሞጣ ብቻ ይናገር ሌላው ይከተል የሚባል መጥተዋል ደግሞ አይነኛ ቆራጥ ሌላ ቁጭ ብለን ሞጣ ብቻ ይናገር። ጭጩ ለስማ አዳም አስረግጬ ነው የምነግርህ። አስረግጬ ነው የምነግርህ ግን ደስ ይላል። የሆነ እንትን ቆርጣ ላክለት ፎቶ የሚያረጋል ለብልበው ነው የሚባል መጥቷል። ለብልበው የሞጣ ደቀ መዝሙር ደግሞ የሚባል መጥቷል። ቆራጭ በጣም ቆራጭ ኢትዮጵያ ውስጥ ነው መሰለህ ያለ የሞጣ ደቀ መዝሙር ሞጣ እየወዳለሁ የሚል ደግሞ አንዳለ የጎንደር ልጅ ዲያምተን የማይወድ እኮ ሰይጣን ብቻ ነው ማጣኝ። ኧረ ሰይጣንማ ከሰው በላይ ነው የሚወደኝ። የሚገርምሽ አንድ ቀን በጥፊ መቶኝ ያውቅ ሰይጣን ከሰው በላይ የሚወደኝ ሰይጣን እኔን ነው። የሚገርምሽ ኦኬ ነክቶ አያውቅም። ምንም ነክቶኝ አያውቅም። በጥፊ ብሎኝ አያውቅ፣ ተከትሎኝ አያውቅ፣ ተኝቼ አስደንግጦኝ አያውቅ። ብዙ ሰው አንዳንድ ድሮ ግን ይዘኝ ነበር ስተኛ ለመናገር ለመጣራት ጫና አርጎ አፍሽን ዘግቶ የሚይዝሽ የለም። በኋላ ባለቤትን ጠየቋል። ምንድነው ነገር ስላ አይ በቃ ተጣብቶ ነው አለች። ምንድነው ላታል ሰይጣን ሲጀምር ነው አለች። አንድ ሁለት ቀን ጀምሮኛል እዚህ ሀገር 2 ቀን አስረግጦ ነው ያዘኝ። ረግጦ ምን አይውላችሁ ይኸው መነገርኩሽ እኮ ይኸው ሞጣዬ እወድሃለሁ የሚል መጣው የሚል አለ። ይኸው ሞጣዬ እወድሃለሁ አይሽ ሞጣ ለስልጣን ነው ኢትዮጵያ የሚገባው አሉ ደግሞ። ኧረ ምን ያደርገኛል የጉንዳን ህዝብ መምራት። እኔ እናቴ የአማራ ህዝብ ነፃ ከሆነ የእናንተን ቡና እየመጣው እየጠጣው ጠላችን እየጠጣን አረቂያችን በሄሊኮፕተር ወደ ጎጃም እንሄዳለን ወደ ጎንደር። አዎ እግዚአብሔር እንዴ እስኪ ናና ፋርም መንበር የምር ድሪምሽ ነው ከኔ ጋር በሄሊኮፕተር መሄድ ታዲያ? አይ ወስድሻለሁ ጎጃማ ትገቢያለሽ እና ጎንደር አልገብታል። አዎ ወስድሻለሁ በእውነት ፋብሪሽ ነው የምትሄጂው። ቀሚስ ይሰራልሻል ከዋናዋ ሚስት ጋር ጥላችሁን ይዛችሁ የጎጃም ሰብሳችሁ ጋር መቀነታችሁን ሸባ አድርጋችሁ ጃንጥላችን ዘርግተን ያኔ ደግሞ ልጄም ደግሞ ዲግሪዋን ትመረቃለች። መሀል ያርጉ ሚስቴና ልጄ መሀል ያረጉሻል።